ዛሬ በጦርነት እየታመሰች ወዳለችው ዩክሬን ሀገር እንሄዳለን። በእርግጥ ወደ ዩክሬን በአሁኑ ሰዓት ለመሄድ በጣም አስፈሪና አደገኛ ነው። ምክንያቱም ዩክሬን ለተከታታይ 5 ዓመት ከራሽያ ጋር እያደረገችው ባለው ጦርነት ምክንያት ወደ ዩክሬን ለመሄድ አስቸጋሪ ያደርገዋል። ዛሬ ዕለቱ ማክሰኞ ነው። የጉዟችን መነሻ የፈረንሳይ ፓሪስ ተነስተን ወደ ዩክሬን እንበራለን። ነገር ግን ከፈረንሳይ ተነስቶ ቀጥታ ወደ ዩክሬን በረራ ስለሌለ መጀመሪያ በረራችን ወደ ጎረቤት ሀገር እናደርግና ከዛም በባስ ወይ በትሬን ወደ ዩክሬን እንሄዳለን ማለት ነው። አሁን ያለሁት ፈረንሳይ ኤርፖርት ነኝ። አውሮፕላኔ 2 ፒኤም ወይም ደግሞ 8 ሰዓት በኢትዮጵያ ሰዓት አቆጣጠር ይነሳል። የጉዞ የአውሮፕላን ቲኬት ዋጋ 150 ዩሮ ዋን ዌይ ሲሆን ዋርሳው ላይ የፖላንድ ርዕሰ ከተማ ያርፍና በረራው ከ2 ሰዓት ከሩብ በረራ በኋላ ነው ዋርሳው የምንደርሰው ማለት ነው። ከዛም ትሬናችን ቆርጥና ወደ ዩክሬን እንሄዳለን። ይህንን የዩቲዩብ ቻናል ለማሳደግ ሰብስክራይብ፣ ላይክ፣ ሼር እና ኮሜንት በማድረግ እንድተባበሩኝ በትህትና ጠይቃለሁ። እንቀጥል። ከዛም የበረራ ሰዓታችን እስኪደርስ ድረስ የፓሪስን አየር መንገድ ጎብኘት አደረግነው። በጣም የሚያምር የሚመስጥ አየር መንገድ ነው። የተለያዩ ለአይን የሚስቡ ነገሮች አሉበት። ካፌ፣ ሬስቶራንት እና የንግድ ሱቆች አሉ። በአጠቃላይ የአየር መንገዱ አቀማመጥ በጣም ደስ ይላል። መስተንግዷቸውም በጣም ይገርማል። በመጨረሻም ፕሌናችን መጣ። ጉዞ ወደ ፕሌናችን አደረግን። ገባን ፕሌናችን ጋር የነበረው ድባብ ደግሞ ይህን ይመስል ነበር። ተፈጥሮ ይገርማል። በተለይ የደመናው አቀማመጥ። እኔ በመስኮት በኩል መቀመጥ በጣም ነው የሚያስደስተኝ። ተፈጥሮን እያደነኩ መሄድ እወዳለሁ። እስኪ እዩት፣ ደስ አይልም? ከ2 ሰዓት ከሩብ በረራ በኋላ ፖላንድ ዋርሳው ደረስን። ዋርሳው የፖላንድ ርዕሰ ከተማ ነች። በጣም ቀዝቃዛ አየር ጸባይ ያላት ከተማ፣ እጅግ ማራኪ ከተማ ነች። ትንሽ እረፍት አደረግንና ምግባችንን በልተን ወደ ትሬን ስቴሽናችን አመራን። ከኤርፖርቱ ብዙም አይርቅም። ትኬታችንን በ40 ዩሮ ቆርጠን ተነሳን። ከ45 ደቂቃ በኋላ ዩክሬን መዲና ወደሆነችው ኪየቭ ደረስን። በነገራችን ላይ ዩክሬን በዓለማችን ከመሬት በታች በጥልቀት የተሰራው ትሬን ስቴሽን ባለቤት ነች። ከመሬት በታች 105.5 ሜትር ጥልቀት ያለው የትሬን ስቴሽን የሚገኘው በዚች በዩክሬናዋ ኪየቭ ርዕሰ መዲና ነው እና ወደ ታችኛው ለመድረስ በእስኬሌተር ከ4 እስከ 5 ደቂቃ ይወስዳል። የታሪክ መዛግብት እንደሚያስረዱት በሶቪየት ህብረት ጊዜ ማለት ነው ለቦምብ መጠለያነት ታስቦ የተሰራ ነው ይላል። ከትሬን ስቴሽናችን ወጣና ሆቴላችን ጋር ገባን። በጣም አሪፍ ሆቴል ነው። የ4 ቀን ቆይታ ስላለኝ 4ቱም ቀን በዚህ ሆቴል አድራለሁ። ትንሽ ወጣ ብለን ኬቭን በማታ አየናት። በጣም ታምራለች። ወደ መኝታ ክፍሌ ከገባ በኋላ ያለው ቀን ግን ሰብስክራይብ ያላደረጋችሁ ተመልካቾቼ ሰብስክራይብ ታደርጉ ዘንድ እጠይቃለሁ። የመጀመሪያው አስጨናቂ ምሽት ጀመረ። የከተማዎች ፍንዳታና ጦርነት አስጨናቂ ነበር። Пошла ракета. У-ху-ху. Красава. Ебать.